ህዝቡም ያዋህ ነበር ላይቱም ጠፋ በ12 ዓመት አብሮ ለመቆየት ትልቁ ሚስጥር ምንድነው ኦቨርኦል ሪስፔክት እሱ ትልቁ መከባበርን የሰርጋችን ጊዜ የነበረው ፕሬሸር የነበረው ነገሮች ላይ አንቺ የፈለግሽው ነገር ፈንጂሽን ጣል ታደርጋለሽ ያዴ እኔ ደግሞ እጄን ያለበኛል እዚህ ማን ነው መጀመሪያ አፈቅራለሁ ያለው ማለት ሆነ ቦታ የሚለውን ቃል ያው ውይዴ ራሱ ሶስተኛ እንትን ነው ሶስተኛ ውልደት እውነት አይመስልም ሰላም እንኳን ወደ ፍሬያማ ቲዩብ መጣችሁ እኔ ነው ውድ ባለቤቴ እንዳልነው በድጋሚ መተናል ሰሞኑን እንግዲህ ያው የምናደርገው ከእናንተ ጋር መተዋወቅ ነው እንደ ቤተሰብ ቀለል ያሉ ጥያቄዎች ያው ራሳችንን ለማወቅ በዛውም ጨዋታ ነገር ስለሆነ በርግጥ እኮ ጨዋታ አይደለም ከባድ እኮ የህይወት እኮ ትልቅ እኮ ጉዳይ ነው በተለይ እንደኛ ማስተዋወስ በጣም ለምንችል ሰዎች ለምንችል አሪፍ ነው ለምትችሉ ስለዚህ 10 ጥያቄዎች እንጠያየቃለን ማለት ነው 10 ጥያቄዎች አሉ እሱን ጥያቄዎች ላይ እንግዲህ አንድ እኔ እንጠይቃለን ማለት ነው ካንቺ ጀመር ሌዲስ ፈርስት የመጀመሪያው ጥያቄ ቀድሞ ያፈቀረው ማን ነው ፍቅሩን የገለጸው ማን ነው አንተ ነህ አንተ ብኮነ አንተ አፈቅርሃለሁ ነው የተባለው አፈቅርሻለሁ ነው የመጀመሪያው ቃል አንተ ነህ ሁለቱንም ቢሆን አንተ ወይ አዳም እዳውኮ ሰሚ አዳም እኮ ማለት ነው ገብቶሻል ፍሬውን ራሷ በልታ መታ ማለት ነው አንተ ነህ ተባለ ስለዚህ ማን ነው የመጀመሪያ አፈቅርሃለሁ ያለው ማን የሚለውን ቃል ካንደበቱ ያወጣው አፈቅራለሁ አንተ ነህ በሚለው ጸንቻለሁ እሺ እንደዚህ ኢዝሊ ታምናለህ እንዳትከራከር አትጨቃጨቅ ማትከራከር አንዳንድ ጊዜ እኮ እሺ ውስጥ ሰዎች የሚገባቸው ነገር ይኖራል አይ እውነታ ካለ ማውራት ነው ያው እኮ ደፍሮ ያለው ነው እኮ የሚባለው ስለዚህ ማን ነው ለመናገር እኔ ነኝ እሱም አምልጦሽ ነው ማለት ካልኩት በኋላ መልጬ ደነገጥኩኝ ተጸጸቻለሽ አሁን በማለት ነው ተጸጸተ እኮ አይደለም ግን ይሄ እንደ ሴት ቀድመ ስትል የሆነ እንትን የምትለው ነገር አለ የሆነ አንድ አመት ከምናምን ፈጅቶብናል እንደዚህ ለመባባል እኔ አሁን ሰው ኢዝሊ ሰውን አፈቅራለሁ ነው ሲል ግራ ይገባኛል እና ፊትህ አይረሳኝም ምናምን ነገር የሆነ እንትና ደነገጥኩ እኔም ደንግጫለሁ እኮ ሁለታችንም ደነገጥን አይ ጎበዝ ነሽ እንኳን አልሽ በጣም ነው ማደንቅሽ እና ሴቶች እንዲህ በነፃነት እንደሷ ሰልጠን ብላችሁ ፍቅራችሁን ግለጹ ረበለው እሺ ቀጣይ የመጀመሪያ ቀጠሮ የት ነበር ዴታ እንለው ምን የሚያንቺ የመጀመሪያ የተገናኘ ነው ዴታ አይደለም ጀስት ዝም ብለን የተገናኘ ነው የነበረው ከዚህ ሄጄ ከኢትዮጵያ መጥተሽ ከኢትዮጵያ አይደለም ከዚህ ሄጄ ኢትዮጵያ ከዚህ ሄደሽ ለካዚህ ነኝ መቼ ነው እዚህ መጣው ግን እኔ እዛ ነው ያለሁት እዚህ ቦዲ ምናምን ስለዚህ መጀመሪያ ጊዜ ስንገናኝ ምን ነበር ማለት ነው የት ነበር ጦር ኃይሎች ነው አየር ጤና ያ እኮ አየር ጤና ተገናኘንና ወደ ጦር ኃይሎች መጣን ነገር ከዚህ የሆነ ካፌ ውስጥ ተቀምጠን ስፕራይት አዘዝኩ እኔ ኮካን አዘዝኩት ተዶር መንበርስ ኮካ ነው ሊሆን የሚችለው ኮካ ነው አይ ቲንክ እኔ የምወደው ኮካ ነው እኔም ኮካ ነው የምወደው ግን ስፕራይት ነው ያዘዝኩት በሎሚ እሺ ግን በቃ በጣም ሼም ይዞኝ ነበር ለምንድን ነው እንትን ያልሽ ባይዘው አሁን ገና እንዳገኘሽ ምድር ያልሽ ምናምን በቀደም ብለሽዋል እንደዛ አይነት ነገር ምናምን ታያልሽና ጎበዝ ነሽ እንትን ነው ላይክ አይናፋርነቴ እንዳለ ሆኖ የሆኑ ነገሮች ላይ ደግሞ ደፋር ነኝ እኔ ራሴ አላቆም እኮ ግን ምን እንደምታረጊኝ ታውቂያለሽ በአይናፋርነትሽ ውስጥ አይባሉም ብዬ ያስኳቸው ነገሮች ላይ አንቺ ግን የፈለግሽው ነገር ፈንጂሽን ጣል ታደርጋለሽ ያዴ እኔ ደግሞ እጄን ያለበኛል ኤኒዌይስ ለመጀመሪያ ጊዜ ተሰጣጠነው ስጦታ ለመጀመሪያ ጊዜ አንቺ ለኔ ሰጠሽኝ እኮ አሁን ምንድነው ስጦታ ተብሎ ታሽጎ ምናምን የመጣ ነው ወይስ
አንቺ ለኔ የሰጠሽኝ ነገር ነው አንተ ስጦታ ብለህ የምትቆጥረውም ከሆነ እንግዲህ ይኸው ለመጀመሪያ ጊዜ ስትመጪ እንደማንኛውም ዲያስፖራ ሻንጣሽ ውስጥ ይዘሻቸው ከመጣሻቸው ነገሮች ውስጥ ላይ አንዱ በጣም እንትን የሚለኝ አይ ቲንክ የሆነ ኦል ስታር ጫማ በጣም አንደኛውም በጣም ሞር ወደው ነበር በጣም ስለዚህ እሱ ነው አንተ የምትቆጥረው ማለት የምታስበው ወይ ቶሎ ብሎ የሚመጣ ከዛ በፊት የሰጠሽኛል ኖ እንደ እንትን እንደዛ እኮ ነው ታሽጎ ምናምን ከሆነ ደግሞ አለ ሌላ ስለዚህ ያንቺ የትኛው ነው እንደዚህ ጊፍት በጊፍት ደረጃ እኔ እንትን ብር ያንገታ ብል የሰጠኝ እና የኔ ባይዘው ያለ እስካሁን ድረስ አሁንም አለ የኔ ጫማው አርጅቶ ተጥሏል ለዛ ነው ፈይኔ አለ እንደው ባለ እንደ ቅርስ ማስቀመጥ ነበርብኝ አይ እኔ እኮ አስበዋል ጫማ እንደ ቅርስ አስቀምጠሽ ኤኒዌይስ እንደዛ ነበር አራተኛ እንዴት ኦኬ አየሽ ቀድሞ ያፈቀረው ነው እሱን ይስተካከል ማለትና ዋናው ነገር ስለዚህ ቀድሞ ያፈቀረው ማለት ነው መልስ እሱን ደግሞ የጠየቀው ሆነ ነኝ አመሰግናለሁ እንዴት አይ ስለመለስክ ነው ምን አዋሽኝ ለማን ብዬ ነው ማሽው እሺ ለማንኛውም ግን ምንድነው ሴቶች የሚያደርጉት ታውቂያለሽ ምንድነው የምናደርገው የምትፈልጉትን ነገር እንዴት ማለት የምትፈልጉትን ነገር እንዴት ማስባል እንደምትችሉ ታውቁበታላችሁ እሱ ራሱ ጥበብ ነው ቴንክ ዩ እሺ አምስተኛ የመጀመሪያ ጠብ በምክንያት ነበር የመጀመሪያ ጻባችን እኔና ስንጣላ በምክንያት ነበር ወል እንግዲህ ጠብ ምናምን ጭቅጭቅ ከተባለ ለኔ የሚመጣብኝ ላንተ የሚመስለኝ የሰርጋችን ጊዜ የነበረው ፕሬሸር የነበረው ወከባ የነበረው የብዙ ሰዎችን ስሜት ለማስተናገድ ቤተሰብም ምናምን ጓደኛም ሁሉንም ሰው የዛን ሁሉ ሰው ስሜት ለማስተናገድ የነገሮችን ተመሳሳይ ለማድረግ ወይ ደግሞ ሁሉንም እንዴት ነው ኮምፎርታብል የሚያደርግ ነገር ለማድረግ እኛ ውጥረት ውስጥ ገባን በእነዛ መሃል የነበሩ ነገሮች ናቸው ለኔ እንደ ጠብም ባይባል ግን ይሁን አንኮምፎርት አለመግባባት የነበረው በዛ ሰዓት ነው ከዛ ጊዜ ውጪ ግን ከዛ በፊትም ከዛ በኋላ እንትን የምለው ነገር አይ ቲንክ ሁሉም ሰው ጋር የሚገጥም ነገር ይመስለኛል ይሄ በተለይ ሰርግ አካባቢ ምናምን ለምን የሚደረገው አላማው ራሱ በዋነኝነት ለሁለቱ ሰዎች አይደል ከሁለቱ ሰዎች በላይ የብዙ ሰው እጅ ይገባበታልና ያን ያህል ይያል ተቸገርድም በጣም እሱ ያውም እኮ አቅለለ ነው የኛ ይሄ ቀላል የተባለው እንደዛም ሆኖ እንኳን ነው እንግዲህ እንደዛም ሆኖ ግን የተጋጨ ነው ተጫጫሁን ምናምን ያወራኑ በቃ እኔ ምናምን የተባባል ነው ያን ይመስለኛል እኔ እሱ ነው የሚመጣብኝ ቀድሞ ይቅርታ የሚለው ማን ነው ይቅርታ ለማለት ሁለታችንም እንትን የለንም እኔ ማንንም ሰው ይቅርታ በማለት አምናለሁ በእኛ መሀልም እኛ ጋርም ይቅርታ ለማለት ምንም ችግር የለብኝም እኔም እሷም በጣም አሪፍ ነች ችግር የለብንም በጣም ይቅር እንላለን ጻድቅ ሆነና አንቺ ምንድነው በመጀመሪያው ያበሰልሽው ምግብ ምን ነበር ወይም ያበሰላችሁ ምን ነበር ያበሰልሽው ነው ላንቺ ነው እኔ እንግዲህ አንተ በጣም ትዝ የሚልህ በብዛት እንትንም የተባለው ለበዓል ለገና በዓል ከብዙ አመት በኋላ ነው ያበሰልሽው ለምን አንጂ እንደ ዲያስፖራ አገር ቤት ስትበጪ ፈታ ዘላልቲ ነው እና በደንብ በስርዓቱ የበዓል ምግብ በስርዓቱ ከዶሮ ጀምሮ እንዳለ በደንብ በስርዓቱ ነው ከቂቤ ማንጠር ጀምሮ ኤቭሪቲንግ ነበር ሙሉ አይኑ ተፍተፍስቲ ነበር እኔ በርግጥ እንድትሰሪ አልፈለኩም ነበር እኔ ደግሞ አልፈልግም ነበር እኔ ኢትዮጵያ ስትሰሪ ደስ አይለኝም አይኑ ትላለህ ያ ደስ አይለኝም ስልሽ ላይክ በቃ ልታርፊ ነው የመጣሽው ምናምን እና ደግሞ ጭራሽ እዚህ ሀገር መጥቼ ሳይው ደግሞ እንዴ በደንብ ሰው ለምንድን ነው ከዚህ ሄዶ መስራት ምንም ነገር መንካት የለበትም ለምን ይሄ ሁሉም ነገር ስራ የሆነበት ሀገር ነው ሁሉም ነገር ስልሽ ካፌ እንኳን ሄድሽ አስተናጋጅ የለም ማጥራስሽ ነው የምታስተናግጂው እና የትም ሄድሽ የሚያስተናግድሽ የለም እና ስለዚህ ኢትዮጵያ ስትሄጂ ቢያንስ እረፍ ማለት ነው ያለብሽ ግን ለኔ እሱ በዓል የገና በዓል የነበርኩበት ሰዓት እዛ ረጅም ሰዓት የነበርኩ ጊዜ እሱ ነው ለኔ አሪፍ ግን ከዛ በፊትም እኮ አይ ቲንክ አብስያለሁ ሆነ ጀማው ምናምን ይያለን ምናምን እኮ አብስለሻል እኮ አብስያለሁ አልኩ እኮ ብያለሁ ቀደም ግን ኤኒዌይስ
እንደ ሃይላይት ግን ምን እንደሆነ ራሱ የዛኔው ትዝ አይለኝም ስፔሲፊካሊ እኔ ራሱ ምን እንዳበሰልኩኝ እሱ ነው እንትን የሚለው በግል ግን እንደ የፍቅር ምናምን ሻጣ በሲልኝ ነበር ማለት እኔ እኮ በጣም በቃ የዋህደኝ አራብስ ይላል ረስተው ነው አስታውስ ዝም በይ እኔ ነኝ ያበሰልኩልሽ እሺ ስለ አንዱ ሌላው በጣም የሚበሳጭበት ነገር ብስጭት የሚያደርገኝ ስላንተ እስኪ ላስብ እስከዛ አንተ መልስ አረ የለም ግን ላስብ ብስጭት የሚያደርገኝ ይመስልሽ የሆነ ከባድ ዕቃ ሲኖር ለመያዝ የምትጋጋጩ ነገር ማትጂው እኮ ነው ቃው ምንድነው ነገር እሱ ይሄው አይ ቲንክ ከተዋወቀን እስካሁን ድረስ ግን ቀንሻለሁ እኮ በጣም እየቀነሽ ይመሻሻልማ አለ ለውጥ እኮ አንዳንዴ ይሄ ብቻ ስትኖር ምናምን ሁሉን ነገር ራስ ስታረግ ሪላይ የምታረገው ራስ ላይ ይሆናል ለምምድ ውስጥ ገባና አሁንም ያን ነገሮች እንትን ማድረግ ምትችል ወይ አለመቻል እኮ አይደለም ግን በቃ ማረጋ ለብኝ ትላለህ ግን አንተ እስካለህልኝ ድረስ ላንተ መተው ያለብኝ ነገሮች እንዳሉ ስቲል ፕሮሰስ እንትን ነው አይ ነው ግን I'm getting there እንጂ ብስጭት የሚያደርግ ነገር የለም የኔ ምንድነው ብስጭት የሚያደርግ ብስጭት እንዲምልበት እንትን ምናልባት የሆነ ቦታ ሆኜ መጣው ይያሉ ያው thank you ስለስተውስከኝ እሱ ነው ብስጭት የሚያደርገኝ ምንድነው እኮ እሱ መምጣት ሳይሆን እኔ ጭንቅላቴ ይጠብቃል ነው መጣው ከተባለ የሆነ በቃ የሆነ እንዴት ነው በቃ የሆነ ጠብቃለሁ ነገር አይ ነው ምንድነው ግን ያው ምክንያት አያስፈልገውም በቃ ምክንያት አያስፈልገውም አይ ቆይ ነው ይሄን ያህል ቆያለሁ that's fine እኮ የመቆየቱ ጉዳይ መምጣቱ ሳይሆን ኤክስፔክት የሚደረገው ነገር ግን ያበሽቀኛል እሱ አይ ነው እኔ ራሴ ስላስታወስከኝ ለምን ረስቼው ነበር እኔ ለራሴ ልክ አይደለም ብያምናለሁ እኮ ግን አንዳንዴ ይሄ ልክ እንዳልሆነ መታቂው ግን ስቲል ሞመንቱ ነው አሁን ከዛ ደግሞ የዚህ ሀገር አይደለም ከዛ እንትን ነው ይሄ ሰው ከሰው ጋር መሰብ ይሄ ጫጫታው ምናምን አለ አይደል እሱ እኮ that's fine እኮ I don't mind እሱ እኮ አይደለም ግን ጥሎ መምጣት እኮ ይሄን ያህል ነው ይሄን ያህል ሰዓት አላቀውማ እኔ እኮ ለምሳሌ ለወጣ እኮ ነው ቢመስለኝ እኮ 10 ደቂቃ ስልሽ እኮ ለኔ የምር 10 ደቂቃ ነው ከዛ 2 ሰዓት ይሆናል እንጂ ኤግዛክትሊ ኢማጂን እንግዲህ እኔ ሆኜ ነው እንደም አይ ነው መጠበቅ ያማል አይ ሶሪ ኢትስ ኦኬ በጣም የምትወዱት የጋራ ትዝታችሁ የጋራ በጣም የምንወደው ብዙ ነው በጣም ብዙ ነው የተለየ ምንድነው አሁን ሁለት ሞመንቶች ናቸው obviously ያለንን ሲወለድ አለን የነበረው ያሞንም ሲወለድ ሁለቱም ልጆቻችን ሲወለዱ የነበረው በጣም የሚገርም እንትን ነው የሆነ የኛ ስለሆነ እንትኑም ይገርም ነበር ልክኛ እዚህ ሀገርም ስንመጣ የነበረው እሱም ሌላ እሱ ራሱ ሶስተኛ እንትን ነው እኮ ሶስተኛ ውልደት እውነት አይመስልም ነበር እንዴ እኔ አንዳንዴ ላይክ የእውነት ነው ምናምን ብዬ እንደ አዲስ አያቸዋለሁ ሩቅ ስለሚመስል አንዳንዴ ይሄ ታይም ያሳለፈው ምናምን ስላለ እሱ ያ ልክ ነው በጣም እሱ ደግሞ ሶስተኛ ስለ ደረጃ ተቀምጦ ሳይሆን አንዱ በጣም ሃይላይት የሆኑ በጣም ከፍተኛ ከዛም በላይ ሁሉ ማለት ከዛ በላይ ሳይሆን ግን ሌሎችም ጊዜያቶች አሉ ግን እንደ እንትን ግን ከባድ ነው ይሄ ልጅ በተለይ ደግሞ ለእናት ይመስለኛል አይኖኒ ለኔም አሁን እኔ እንኳን አስበዋለሁ አሁን ከአለን በዛ ሞመንት ተለይቶ መኖር አልችልም ታቂያለሽ ግን ለእናት ደግሞ ምን ያህል ጥፍ ሊሆን እንደሚችል ማሰብ ይችላልውና እሱ በጣም ከባድ ጊዜ ነበር ልክ እዚህ መተን ስንገናኝ ምናምን ሪል አይመስልም ነበር በጣም ብዙ ከትዝቶቻችን ውስጥ በጣም እንትኑ ነው ከዛ የመጀመሪያ አካባቢ የነበሩ ነገሮች ምናምን እኮ አሪፍ ነበሩ ብዙ ነው ያለው እኮ ነፍ ነበሩ ጀማችንም ያኔ አሪፍ ነበር ህዝቡም ያዋህ ነበር ላይቱም ጠፋ ስንት ጥያቄ ነው አንድ ጥያቄ ነው ቀረን ደስ የሚለው ፓርት ባክላይታችን ጠፍቷል ሶ ግን በ12 አመት አብሮ ለመቆየት ትልቁ ሚስጥር ምንድነው በእኔና ባንቺ 12 አመት እንድንቆይ ያደረገን ትልቁ ሚስጥር ወሬ ነው ማውራት እና ፍሬንድሺፕ ይሄ ሜሪጅ ውስጥ ይሄ ላይክ ባልና ሚስት ብቻ ሳንሆን ጓደኛም ነን ላይክ በነጻነት ሁሉንም ነገር ማውራት እንችላለን እና ማውራት ለመልሱ ሚስጥሩ ማውራት ማለት እያንዳንዱ ነገር ላይ ማውራት መቻል ኮምፎርታብል የሚያረግም ነገሮች ላይ
ይሄ ጨዋታውም ዋዛ ፈዛዛውም ላይ ሆነ ግን ይሄ በጣም ላይክ የማይነኩ ብለን የምናስባቸው ነገሮች ላይም ኢን ዲቴል ማውራታችን እነዛ ነገሮች እንዲፈቱ የሚያደርጋቸው እሱ ነገር ነው አይደል? እሱ አንዱ ትልቁ ነገር ማውራት ነው ብዬ ነው የማስበው። ከዛ ውጪ ግን ሁሌ ስፔስ መስጠት ማለት ዛሬ የሆነ ነገር ሰው ልክ አይደለም ብሎ አመነ ማለት ሁሌ እንደዛ ያምናል ማለት አይደለም። ስሩ ፕሮሰስ የኖረ ሲመጣ የሚገባው ነገር አለ። አንዳንድ ነገሮቻችን ባለፈውም እንዳልነው ተሰርተን አላለቅም። of course ስለዚህ ትልቁ ሚስጥር ማውራት ውስጥ ደግሞ እሱ ነገር ይፈታል። ይሄ ነበር እኮ ይሄ ስለሆነ ነው ይሄ ስላልሆነ ነው እንደዚህ እኮ ስለሆነ ነው ምናምን የሚለው ነገር እሱ ይመስለኛል ትልቁ ሴክሬት ከእግዚአብሔር እንዳለው ነው። በጣም እግዚአብሔር ነው የሚወስነው እንጂ እኛ በእኛ አቅም ምናምን ሰው በራሱ አቅም አይመስለኝም አይመስለኝም። ለዛ ነው አሁንም እንትንም አልፈራው ይሄ ሶሻል ሚዲያ ላይ አትጡ ሰው አይን ይገባል ነው የሚባለው። ምንም የማይመስለኝ እግዚአብሔር ካለው ሰው አይን ውስጥ ገባ ሰው አይን ውስጥ ባልገባ አይቀርላችሁ ይሁን ካለ ደግሞ ይሆናል። እና ምንም እግዚአብሔር ሲረዳሽ ከዛ በጣም ዲስከስ ማድረግ በጣም ማውራት ከዛ ደግሞ እንትናችሁ ባዳይደት ቢሆን አሪፍ ነው ብዬ አስባለሁ። የጋራ ነገር ቢኖር የጋራ ስልሽ ለምሳሌ የምትወዱት የጋራ ነገር የምትሰሩት የጋራ ነገር ኮመን ነገሮች ፍሬንዶችም እንደዛ የጋራ ቢሆኑ ምናምን አሪፍ ነው እና እሱ ይመስለኛል። ከዛ ኦቨርኦል ሪስፔክት እሱ ትልቁና ትልቁ ጉዳይ መከባበርና መከባበር በቃ በጣም ማለት በፍጹም መከባበር I don't know I think ማክበሬን ሰዎች ሁሉ ያውቁብኛል አንቺን በጣም እኔም በጣም ማለት እኔ ባንታ ልደራደርም ማለት ምንም ነገር ይቀራል ምናምን እንጂ ላይክ በእንትን ይሄ ሪስፔክት በቃ አክብሮት ነው። ያንን ሰው ቦታ የምትሰጡትን ቦታ ነው ሰው የሚያየው ሊደፍርም የሚሞክረው አጥረህንም አክብሮ የሚቀመጠው ያንተ ለዛ ሰው ያለህን ነገር ነው ማከበል actually ሁሉም ሰው ምድር ላይ ያለ ሰው በሙሉ መከበር አለበት በቃና ምንቀባበለውም ነገር ክብር ነው። ሶ እኔም ማንንም ሰው ቢሆንም ማልችለው ነገር ክብሬ ሲነካ ማንንም ማን ጉዳይ አይደለም ባይዘይ ማንንም ይሄ አባት እናት ማንንም በቃ ምንም ነገር ምድር ላይ ከክብር የሚበልጥ ነገር የለም ብዬ ነው ማስበው። አንድ ነበር አል ጥያቄው እኛ እኮ ደረደር ነው ሶስት ነው ያደረግነው አንድ ነበር ስለ ትልቁ ሚስጥር ነው ትልቁ ሚስጥር ማውራታችን ዲስከስ በማውራት ዋና ምንለው እሱ ነው ለኛ እና ዛሬ ይሄንን ይመስል ነበር። ይመቻችሁ አብራችሁን ስለሆናችሁ ሰብስክራይብ ብታደርጉልን ደስ ይለናል። እንት ነገር አይ በቃ ይሄው እንግዲህ እናንተም ደግሞ የራሳችሁን እስኪ እነዚህን ጥያቄዎች ሞክሯቸውና እናንተም ኮሜንት ላይ ምናምን ሼር የምታደርጉን የትዳርም የሆነ ሪሌሽንሺፕ ኤክስፒሪየንስ ካላችሁ ሌላም ደግሞ ጥያቄዎች አለ ካላችሁ አሪፍ ነው። በተለይ ደግሞ 12ኛውን ለእናንተስ ምን ይመስላችኋል? ቁልፍ የሚባለው ነው ለትዳር ወይ ለጓደኝነትም ይሁን ለትዳር ዋናው ቁልፉ ምንድነው የሚለውን ኮሜንት አድርጉልን። ባባይ ቻው። ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ። ባይ ባይ።